ሰላም ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም እንድትሆኑ እየተመኘሁላችሁ እንግዲህ ዛሬ የሉዋምን ታሪክ ወይም ደግሞ ፊልም ለማየት ነው የመጣ ነው ማለት ነው። እሺ መጀመሪያ ትናንት እንደነገርኳችሁ ብድር እንዳጣች ማንም ሰው የሚያበድራትም ሰው የሚሰጣትም እንደሌለ በዛ ላይ ደግሞ ይሄን ባለቤቷ ማለት ነው በገዛ ኩላሊቷን ሰጥታ ያዳነችውን ሰው እሱም እንደ ካዳት ብቻ በቀልና ጥላቻ ብቻ እንዳለ ውስጡ ላይ ምንም ለሷ ርህራሄ የሚባል እንደሌለው ስለዚህ ደግሞ አልሰጥሽም ብሎ እንትን ባላት አይተን ነበር ማለት ነው። ከዛ አልቅሳ ተጨናንቃ ብዙ ነገር አድርጋ ግን ደግሞ ምንም መፍትሄ የለውም። ነገር ግን ከዛ በኋላ ቆጠሮ ነበራት ከዶክተር ማለት ነው። በሚገርም ሁኔታ እዛ ሰርፕራይዝ ይጠብቃታል ማለት ነው። ከዶክተሩ ጋር ስትሄድ ወደ ዶክተር ስትገባ አንድ ሰው ያያታል ማለት ነው። ሕክምና ውስጥ አንድ ሰው ያያታል። እሱ ማን ነው ብትሉኝ እነግራቸዋለሁ፣ ጠብቁኝ። እሺ ያያታልና ይደነግጣል። ከዛ እሷ ከዶክተሯ ተነጋግራ ማለት ያለው የሚሆነውን ነገር ሁሉንም ነገር ቆጠሯን ጨርሳ ስትወጣ ጠብቆ ማለት ነው ንገረኝ፣ እችን ሴት ራስዋ ናት ኦፕሬሽን ትደረጋለች ያልከኝ እሷ ራስዋ ነች ይለዋልና ይጠይቀዋል። ዶክተሩ ደግሞ አዎ እሷ ናት፣ ግን ምን ሆነህ ነው ታውቃታለህ ወይ ምናምን ይለዋል ማለት ነው። አዎ አውቃታለሁ፣ ሉዋ ማለት እኮ የዩኒቨርሲቲ ፍቅረኛዬ በጣም የምወዳት በጣም አነጋጋሪ የነበረ ፍቅራችንን ትወደኛለች፣ እኔም እወዳታለሁ። ግን ደግሞ በአንዳንድ የህይወት ውጣ ወረድ አልተስማማንም። ለዛን የተለያየ ነው እንጂ እኔ እስካሁን ሰው ላይ ሰላም እንዳለች እንዴት እንደሆነች እጠይቃለሁ። ነገር ግን አግብታለች ተብያለሁ። ነገር ግን ምን አይነት ስቃይ ነው የገባቸው ብሎ በጣም አዝኖ አናገረው ማለት ነው ለዶክተሩ። ባይዘው ወይ እሱ ራሱም ዶክተር ሆነ ነው የተገኘ። እሱ ከአሜሪካ መጥቶ ኦፕሬሽን የሚያደርግልሽ ሰው ግዴታ ይመጣል ብሏት አልነበረ እንዴ? አዎ እሱ ራሱ አማን የተባለ ዶክተር የበፊት የድሮ ወይም ደግሞ የዩኒቨርሲቲ ፍቅረኛዋ የነበረ አማን እሱ ራሱ ነው ኦፕሬሽን የሚያደርግላት ከአሜሪካ ተጠርቶ የመጣ እሱ ራሱ ሆነ ተገኘ ማለት ነው። ከዛ በጣም አዘነ፣ ያደነገጠ ማለት ነው። ነገር ግን ምንም ማድረግ አይቻልም። በጣም እየተሰቃየች ነው። በዛ ላይ ነገረው ማለት ነው ብር እንደሌላት ምናምን አወሩ ማለት ነው። ዶክተሩና ከአማን ዶክተርና ይሄ ሌላኛው ዶክተሩ ሁለቱ አወሩና ብር እንደሌላት የሚያበድራት ሰው እንዳጣች ትንሽ እንኳን የሚከፈል ራሱ የላትም ምናምን እያለ ይነግረዋል ማለት ነው። እሷ ደግሞ በጣም ተጨናንቃ ደግሞ በጣም ታመማም ስለነበር ወድቃ ከአልጋ ወድቃ ምናምን ስትሰቃይ አጋጣሚ ሆኖ ባለቤቷ ይደውልላታል ማለት ነው። ሲደውልላት አንቺ ለምን ፈልገሽ ነው ብሩ ምናምን ይላታል። አንተዬ እስካሁን አልታመመችም፣ ዝም ብላ ነው ብር እየጠየቀችኝ ያለችው ብለህ ነው የምታስበው ስትለው፣ አይ ማስበው ወይም ማምነው ብቻ ሳይሆን እሱ ነው ትክክለኛውም እሱ ነው አላት። አንቺ አልታመምሽም፣ የፈለግሽውን ነገር ከኔ ብር ነው በቃ ፍላጎትሽ ሁሉ በቃ ብር ስለሆነ በብር ብቻ ስለምትገዢ በቃ ለብር ብለሽ ነው ያ ሁሉ ሐረካት ወይም ደግሞ አክሽን የምታደርግብኝ ምናምን ይላታልና በጣም እየተጨነቀችና እየተሰቃየች ነው በመታመሟ የተነሳ ማለት ነው። ነገር ግን እሱ እንዳልኳችሁ በቃ ለሷ ቂምታና ጥላቻ እንጂ ትንሽ ርህራሄ የሚባል የለውም እና በጣም ተጨናነቃለች። ከዛ ምን ብሎ ያስፈራራታል መስላችሁ? እኔ ላንቺ አላት አንደኛ ሁለት ነገር ልትስማሚ ይገባሻል። ብር ልሰጥሽ ከፈለግሽ ሁለት ነገር ልትስማሚ ከኔ ጋር ይገባሻል አላት። አንደኛ ከትዳራችን መፋታት የለብሽም፣ ፍታኝ ብለሽ እንዳትጠይቀኝ በጭራሽ። ሁለተኛ ደግሞ ለውሽማው ለዚች ራሄል የተባለችውን ባለጌ ሴትዮ ለሷ ምንም እንዳታስቸግሪያት፣ በቃ ያለችን ስሚያት፣ በቃ ምንም ነገር እንዳትያት ብሎ አስጠነቀቃት። አስቡት ማለት ነው፣ አስቡት። ከዛ እሷም ደስ አላላትም። ምክንያቱ እንደዚህ እያሰቃያት ከሆነ ብዙ መከራዋን እያበላት ከሆነ ያ ሁሉ መስዋዕት ከፍላ ኩላሊቷን ሰጥታው ሁሉንም ነገር በቃ በእንደዚህ አይነት አይን እያያት በክፉ አይን እያያት ልትኖር አትፈልግም። ፍታኝ ያለችው ነውና እሱ ደግሞ በቃ ልፈታሽ አልፈልግም። ለምን እንደሆነ ታውቃላችሁ? በቃ ልትሰቃይ ይፈልጋታል። እሷ በቃ ፊቱ ላይ ቁጭ ብላ ከዚች ባለጌዋ ውሽማው እየተዝናና በቃ አለሁልሽ እየተባባሉ እሷ እርር እንድትል ይፈልጋል ማለት ነው። በጣም የሚያናድደው ነገሩና ቂም በቀል ይባላል። ይሄን ነገር ቂም በቀል እያደረገባት ነው። በቃ ሊፈታት የማይፈልግ ለዛ ነው እንጂ ቂምታና ጥላቻ ብቻ ነው እሷ ጋር ያለው አይደል? እሱ ጋር ለሷ ያለው አስተያየት ለዛ ነው። ነገር ግን ሊፈታት ያልፈለገው ወደዋት ምናምን ሳይሆን በቃ እንድትቃጠል ይፈልጋል ማለት ነው። ቂም በቀል ሊያደርስባት ይፈልጋልና እሷም ደስ አላላትም። እውነት ለመናገር አነጋገሩ ሁሉንም ነገሩ በጣም ስለሚያስጠላ ደስ አላላትም። ምን አረገች? የሆነ ወርቅ ነበራት የራሷ ማለት ነው። ባለቤቷ ሲያገባት ወይም ደግሞ ሲመሸሩ በሙሽራዋ እየተገዛላትን አንዳንድ ክባር የሆነ እቃ የራሷን ምናምን በቃ እየፈተሸች፣ ምክንያቱም መሸጥ ትፈልጋለች፣ ሸጥታ ልትታከምበት ማለት ነው።
እውነት በጣም ያሳዝናል። የሚገርማችሁ እኮ ባሏ በጣም ቅንጡ ባለሀብት ነው። ግን ደግሞ ለዚች ውሽማው ይቅርታ፣ ለዚች ውሽማው ግን የ7 ሚሊዮን መኪና ሊገዛላት እየተቀራረበ ነው። የሚገርማችሁ ነገር እችን ደግሞ ኩላሊቷን ሰጥታው ያ ሁሉ መከራ ሲደርስባት ስትታመም ስትሰቃይ አንተ የኦፕሬሽን ላደርግ ነው 3 ሚሊዮን ፈልጋለሁ ስትለው ይስቅባታል፣ ያሾፍባታል። በቃ አለ አይደለ በቃ ቂም በቀል ብቻ ያደርግባታል እና በጣም ታሳዝናለች ሴትዮዋ እና ከዚህ ወደ ዶክተሮቹ ስንመለስ ደግሞ ዶክተሮቹ ያወራሉ። ምንድነው የምናደርገው ታዲያ ብር ከሌላት ምን እናድርግ ምናምን ይባባላሉ እና ከዛ ዶክተር አማን የተባለ ከአሜሪካ የመጣ ወይም ደግሞ የድሮ ፍቅረኛዋ የነበረ እኔ እከፍልላታለሁ ችግር የለውም፣ እኔ ታማሚ ናት፣ በዛ ላይ ደግሞ እኔ ሐኪም ነኝ፣ ሐኪም ስለሆንኩኝ ስራዬ ብቻ ሳይሆን ግዴታዬም ነው። በቃ ይሄ የህሊና ስራ ስለሆነ እየተሰቃየች ሞት አፋፍ ደርሳ ዝም ልንላት አይገባም። ስለዚህ በቃ እሷ ሰርታ በኋላ ትሰጠኛለች፣ እኔ ደግሞ የምችለውን ነገር አደርጋለሁ። አሁን ግን ቶሎ ብለሽ ኦፕሬሽን ማድረግ አለብሽ ብላ ግዴታ ልትነግራት ይገባል ብሎ ለዶክተሩ ይነግረዋል። ዶክተር አማን ማለት ነው። ከዛ በጣም ደስ አለው። ይሄኛው ዶክተሩ ደግሞ ደስ አለው። አንተዬ በጣም ባለ ህሊና ሰው ነህ እውነት ለመናገር እና በጣም አመሰግናለሁ ምናምን ሲለው አይ ችግር የለውም ይሄ እኮ የህሊና ጉዳይ ነው። ደግሞ እኮ ስራችን ሳይሆን የሰው ማከም ለሰዎች ማከም ስራችን ብቻ ሳይሆን ግዴታችንም ነው። በቃ ስለዚህ ችግር የለውም አለው። በቃ ደስ አለው ያኛው ማለት ነው። ማለት አስቦት ያ ሁሉ ስቃይ ሲደርስባት ግን አንድ ባለ ህሊና መጥቶ እኔ ራሴን አሳክማታለሁ 3 ሚሊዮን አልጠብቅን ከሷ ስትድንልኝ በቃ ራሷ ሰርታ ትመልስልኛለች ችግር የለውም ተብሎ አንድ መልአክ ሲመጣላቸው እንዴት ደስ እንደሚል እግዚአብሔር በጣም ነው የሚገርመው። እና አንዳንዴ በቃ ይገርማል፣ ሁሉም ነገር ይገርማል። በዛ አንድ ጎን ደግሞ እናቷ በጣም ሰቃያለች። ልጄን ሳላገኛት ሞታለሁ ወይ ልጄን ሳላገኛት በቃ እያለች በጣም ታለቅሳለች፣ ትጨናነቃለች ማለት ነው። ከዛ ወንድሟ ወይም ደግሞ ወንድሟ አይዞሽ እናቴ እናገኛታለን፣ ሉዋም እህቴ እናገኛታለን፣ ግን ንገረኝ እናቴ እንዴት ነው የጠፋችው ሉዋም እህቴ ንገረኝ ምናምን ሲላት አይ ልጄ እንኳን ልትኖረው ልትናገረው በጣም አስከፊ ነው፣ ነገር ግን እነግርሃለሁ ግዴታዬ ስለሆነ እነግርሃለሁ እውነቱን አለችው። እና ከዛ ያጓትህን እንትን ነበረ ሰርግ ነበረ፣ ለዛ ሄደን በጣም የሚያምር ሰርግ አለፈ። ከዛ እሷ እየተጫወተች ከልጆች አብራ እየተጫወተች እያለ ማን እንደቀማት ማን እንደወሰዳት በማይታወቅ ሁኔታ አላገኘናትም ምናምን ስትለው በቃ በዛ ነው ጠፍታ የቀረችው። እና ልጆቹስ ከእሷ ጋር ሲጫወቱ የነበሩ ልጆችስ አልጠየቃችሁም ወይ ምናምን ሲሏት አይ እነሱ እኮ ልጆች ናቸው የሚያውቁት ነገር የላቸውም ምናምን እና በዛ ጠፍታ ቀረች ልጄ ሳላገኛት ሞታለሁ ምናምን እያለች በቃ ታለቅሳለች። እሱ ደግሞ አይዞሽ እናቴ እህቴ እናገኛታለን በቃ እኔም እንደምን ብዬ እንትን አደርጋለሁ ምናምን እያለ እንትን ያባብላታል ማለት ነው። እንግዲህ ጋይስ ሁለተኛ ፓርቲ ይህንን ይመስል ነበር። ሶስተኛ ፓርቲ ይዤላችሁ እስከምመጣ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። ባይ ባይ።